ሰላም ጤና ይስጥልን ውድ የዚህ ቻናል ተከታታዮች በዛሬ ዝግጅታችን ከአንድ ዘመናዊ ቀፎ ምን ያህል ገቢ እናገኛለን የሚለውን የምንመለከት ይሆናል። አንድ ለንብ ተስማሚ ወይም አመቺ በሆነ ቦታ የሚኖር ወይም እርባታውን የሚያከናውን ሰው ከአንድ ተደራቢ ዘመናዊ ቀፎ ይህን ያህል ገቢ ማግኘት ይችላል። አንድ ተደራቢ ቀፎ 10 ፍሬሞችን የሚይዝ ሲሆን የንግስ ማስወገጃ ወይም ማገጃ ተደርጎበት ከተደረበ ማር ብቻ እናገኛለን ማለት ነው። ንግስቷ ወደ ላይ ወይም ወደ ተደረበበት ቀፎ አልፋ እንቁላል ስለማትጥል እጩ አይገኝም፣ ማር ብቻ ነው የምናገኘው። ስለዚህ አንድ ፍሬም ላይ የሚሰራ ማር ዝቅተኛ ከሆነ 1 ኪሎ ይመዝናል ማለት ነው። 1 ኪሎ ማር በአማካይ እንደየአካባቢ ከ300 እስከ 500 ብር ይሸጣል። አንዱ ተደራቢ 10 ፍሬሞችን ያሉ ሲሆን ከአንዱ ፍሬም 1 ኪሎ ግራም ማር 400 ብር ከሆነ በ10 ደግሞ 4000 ብር እናገኛለን ማለት ነው። ሁለትና ከዛም በላይ ተደራቢውን ደርበን ማር መቁረጥ የምንችልበት መንገድ አለ ማለት ነው። ስለዚህ 3 ተደራቢ ከደረብን ከአንድ ቀፎ 12000 ብር እናገኛለን በአንድ ዙር ብቻ ማለት ነው። አስቡት እስቲ አንድ እርባታ የሚሰራ ሰው 10 ዘመናዊ ቀፎ ኖሮት በእያንዳንዱ 3 ተደራቢ ቢደርብ 12000 ሲባዛ በ10 ወደ 120000 ብር በአንድ ዙር ከ10 ዘመናዊ ቀፎ ማግኘት ይቻላል ማለት ነው። መርሳት የሌለብን ነገር ንቡ እጅግ በጣም እንዲበዛ አስፈላጊ እንክብካቤዎችን ማድረግ ያስፈልጋል። ከዚህ ቻናል ብዙዎች እንዲማሩ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ እያልኩ የዛሬውን አበቃው። በቀጣይ በሌላ ዝግጅት እስከምንገናኝ ሰላም።